የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኒ ክፍል 4 በባለፈው ክፍል አንገቷን ደፍታ ደህና ነኝ አለችኝ ብለን ነበር ያቆምነው። ጥሩ በቃ ተጫወቱ እማዬ እኔ ልተኛ ነው ብዬ ብድግ አልኩኝ። እናቴ ግን እጄን ያዘችኝና አስቀመጠችኝ። ምን ነው እማ ፈለግሽኝ አልኳት። አዎ አንድ ነገር ልነግርህ ነው ባንተ ፊት ቃል ላስገባት ነው አለችኝ። ማንን አልኳት። እስካሁን ስሟን አታውቀውም አይደል? ልዕልት ትባላለች። ልጄ እኔ አንድ ቃል የማስገባችሁ ነገር ቢኖር እኔ የሆነ ነገር ቢሆን አይበለውና ብሞት እሷን እንደ ጓደኛ ጎረቤት እናት ታደርገህ ትከሻዋን ትደግፋለህ። አንቺም ልዕልቴ በምትወዳት እናትሽ ይዞሻለሁ። ልጅን ተቆጣኝ ገላመጠኝ ብለሽ ፊትሽን እንዳታዞሪበት። ምንም ሁኔታ ውስጥ ቢሆን አደራዬን ላንቺ ነው የሰጠሁት። በምድር የሰጠሁትን ቃል በሰማይ እቀበልሻለሁ። ይህንን ቃሌን እንዳትረሺ አለችኝ። እናቴን ቤቱን አስፈቀደች። እኔ ቀድሞ እንባዬ ፈሶ አለቀ። በጣም ስለተናደድኩኝ ተነስቼ ትቻቸው ወጣሁኝና አልጋዬ ላይ ተዘረርኩ። አላስችል ሲለኝ ደግሞ ተመልሼ ሄድኩኝና እማዬ ሁለተኛ ይህንን እኔ ብሞት ወይም የሆነ ነገር ቢሆን የምትይውን ነገር ደግመሽ ከተናገርሽው እንጣላለን። ሁለተኛ እንደዚህ ስትይ ከሰማሁሽ ደግመሽ ፊቴን አታዩም። ቆይ እኔ ተጨንቄ እንድሞት ነው እንደምትፈልጊው? ደሞስ ቆይ ካልጠፋ ሰው ለዚች ዘገምተኛ ነው አደራ የምትሰጪኝ? እኔ እኮ ፍቅረኛ አለችኝ። በቅርብ ሚስቴ ላደርጋት ነው። ታዲያ ይች ምን ቤት ናት? ደግሞስ እሷን ብሎ ልዕልት በሽራት መውራት ራሱ አትችልም እኮ ብያት ተመልሼ ወጣውና ሳሎን ቁጭ ብዬ ቲቪ መመልከት ጀመርኩኝ። ትንሽ ቆይታ በሉ እናቴና ልጅቷ ተያይዘው ወጡ። እናቴ ተነስና ትምህርት ቤት አደርሳትኝ እና አንተ ጋር መኪና እያለ ለምን ታክሲ ትጠብቃለች አለችኝ። ውስጤ ቅጥል እያለ ቢሆንም እሺ ብያትኝ ቁልፉን አንስቼ ወጣሁኝ። ልጅቷ ቅርፍፍ እያለች መጣችና ጋቢና ገባች። ቁጭ አለች። ልክ ከግቢ እንደወጣን ውረጅና በእግርሽ ሂጂ ልላት ፈልጌ ነበር፣ ግን እናቴ ስትሰማ ምን እንደምትል ስላሰብኩኝና እዛ ትምህርት ቤቷ አደረስኳትኝ። ስትወርድ ፊቴን እንኳን አላየችውም። ቻው ወይም አመሰግናለሁ እንኳን አላለችኝም። ይባስ እየተናደድኩኝ ወደ ቤት ለመመለስ መኪናውን እያዞርኩኝ እናቴ ደወለችና አንድ ክላስ ብቻ ነው ያላትኝ፣ ቢበዛ 45 ደቂቃ ነው፣ በዛው ይዛሃት ና አለችኝ። እየማልኩኝ አላረገውም እማዬ አልኳት። እሷም ግን ግግም አለች። ልጄ ትራንስፖርት የያዘችውን ብር ቅድም ለእኔ ቡና ገዝታበት መጣች። እሰጥሻለሁ ብያት እረስቼው እኮ ነው አለችኝ። ከትከት አልኩኝና አይ እማዬ ቤቱን የሞላ ቡና አይደል እንዴ? ያ ሁሉ ቡና እያለ ለምንድን ነው የምትገዛልሽ ብዬ መለስኩላትኝ። አይደለም እኮ ልጄ የሌለኝ መስሏት ነው እንጂ እኔ አጥቼ አይደለም እኮ። አሁን 45 ደቂቃ መጠበቅ ከከበደክ ተው ይሁን በቃ አንተ እንደፈለክ አላስቸግርህም ተው አለችኝ። እንደ ከፋት ስለገባኝ እሺ በቃ እማዬ በሰው መኪና እኔ ምን እምቢ አስባለኝ፣ በቃ ይዣት እመጣለሁ ቻው ብዬ ስልኩን ዘጋሁና ተመልሼ ያወረድኩበት ቦታ ላይ ቆምኩኝ። ፋኑስ ጋር ደውዬ ማውራት ጀመርኩኝ። እንደለመድነው ምን እንዳወራን እንኳን በቅጥ ሳላቀው 1 ሰዓት ከ20 አውርተናል። እኔ 10 ደቂቃ ራሱ ያወራኋት አልመስለኝ ብሎኝ ነበር። ልክ ልጅቷ መጥታ መኪናዬ ፊት ለፊት ስትቆም ነው ያወራነው ሁሉ የተመለከትኩትኝ። ፋኑስን ተሰናብቻትኝ ስልኩን ዘጋሁትና ከፍቻ አስገባዋትኝ። እየተመለስ ምን ነው 45 ደቂቃ ነው የምትቆዩ ብላኝ ነበር እኮማ። አንቺ ግን ስንት ሰዓት እንደቆይሽ ታውቂያለሽ አልኳት። ዘም አለችኝ። ንቀቷ ከምንም በላይ አናደደኝና ጥጉን ይዤ ቆምኩኝ። ውረጅ ከመኪናው፣ ጭራሽ እኔን ማውራት እየደበረሽ ነው አብረሽ የምትሄጂው አልኳት። አንገቷን እንደደፋች ይቅርታ አለችኝ። በፈጣሪ ስም
ስንት አይነት ሰው ነው ያለው። የእሷ ግን ይሁን ቤት ስንደርስ ከመቼው ከመኪና ወርዳ እናቴ ጋር ሄዳ መሳሳቅ እንደጀመሩ አላውቅም። ብቻ ግን መኪናውን እንኳን በስርዓት እስከማቆም የጠበቀችኝ አይመስለኝም። እኔም ችግሯ በትክክል እኔ ጋር እንደሆነ ስለገባኝ ትቻቸው ገብቼ ለጥ አልኩኝ። ተኝቼ ሳስብ የነበረው ለፋኑስ ቀለበት እማሽላት መች ነው፣ እንዴት አድርጌ ነው ፕሮግራም ላዘጋጅላት የሚለውን እያሰብኩ ነበር እንቅልፍ የወሰደኝ። በነጋታው ልክ ከፋኑስ ጋር እንደተገናኘን የጓደኛዋን ስልክ ሰበብ ፈልጌ ወሰድኩባትና ጓደኛዋን ማውራት ጀመርኩኝ። ልደቷን በሚቀጥለው ወር ላይ እንደሆነ ነገረችኝ። አጋጣሚ ሆኖ የሚውለው እሁድ ቀን ነበር። በደስታ ብዛት ላብድ ምንም አልቀረኝም ነበር። ቀጣዮች ጊዜዎች እንዴት ወጥሬ ሰርቼ ለሷ ፕሮግራም እንደማዘጋጅላት እያሰብኩኝ መተኛት መነሳት ተያያዝኩ። ወሩ ሁላ ረዝሞብኛል። ፋኑስ ሁሌ የምትሄድበት ቤት ስላለ እዛ ይዣት ሄድኩኝ። ቁጭ ብለን እያወራን የልደቷን ቀን እንዴት ማሳለፍ እንደምትፈልግ ጠየኳት። ልደት የማክበር ልምድ ስለሌላት ተኝታ ነው የምትውለው። ተኝችን የምውለው ስትለኝ ይበልጥ ደስ አለኝ። ካላሰበችበት እንዳውም ለኔ ጥሩ ሰርፕራይዝ ይሆንልኛል ብዬ ተደሳሰትኩኝ። ለእናቴና ለጓደኞቼ ነገርኳቸው። ሁሉም ያንን ቀን በጉጉት እንደሚጠብቁ ነገሩኝ። የእሷንም ጓደኞች የዛን ቀን ሰርፕራይዝ እንደማደርጋት ነገርኳቸው። ሁሉም ደስታቸውን ነገሩኝ። እናቴ ቤት እናዘጋጅላት፣ ፈጣሪ ይመስገን፣ ቤታችን ቆንጆ ነው፣ አያሳፍርም አይደል እንዴ አለችኝ። በደስታ ተስማምቼ ፕሮግራሙን ቤት ለማድረግ ወሰንን። ቀኑ ሲደርስ ቤት ዝግጅት ጀመርን። እኔ ቀኑ እስከሚደርስበት 5 ቀናት ውስጥ እንቅልፍ አልወሰደኝም። ሁሉም ነገር ብርቅ ሆኖብኝ ነበር። አንዳንዴ ሌሊት ላይ እየተነሳው እንዴት እንደምንበረከክ ሁሉ እየተለማመድኩኝ ብቻዬን እስቃለሁኝ። የፕሮግራሙ ቀን 8 ሰዓት ላይ ቤት እንድትመጣ ነገርኳትኝ። ልዕልት ከዋዜማው ጀምራ ከእኔ በላይ እናቴ ጋር እየተጋገዘች ሁሉንም ነገር ስትሰራ ነበረ። የፋኑስ ጓደኞች ከሷ ቀደም ብለው መጡ። የኔም የስራ ባልደረቦቹ ተገኙ። እኔ የሆነ ጭንቀት ውስጤን ተናንቆታል። ዝም ብዬ መቅበዝበዝ ተያይዤዋለሁ። እናቴ እቅፍ አረገችኝና ልጄ ራስህን እያየከው ነው አይደል? እንደ ልጅ እየተቅበዘበዝክ እኮ ነው አለችኝ። ፈገግ ብቻ ብዬ ዝም አልኩኝ። ሰዓቱ ደረሰ። ፋኑስ ደውላ እየመጣች እንደሆነ ነገረችኝ። መጣች። የመጀመሪያ ዝም ብለን ልደቷን ሰርፕራይዝ ያደረግናትና ሌላ ነገር እንደሌለ አስመሰልን። ስትገባ ቀለል አድርገን ሰርፕራይዝ አልናትና በፍጹም እንዳልጠበቀችና ደስ እንዳላት ሁሉ አለቀሰች። አቅፌ አባበልኳት። ለልደቷ የተዘጋጀውን ኬክ ከመቁረሳችን በፊት እኔ የጋብቻ ጥያቄን ማቅረብ ስለነበረብኝ ሁሉም በአይናቸው አሁን ጠይቃት የሚል መልእክት ሲሰጡኝ ሳታስበው ከኋላዋ ተንበርክኬ በፍርሃት ውስጥ እንዳለው ታገቢኛለሽ ብዬ ጠየቅኳትኝ። በውስጤ የልጅነት ህልሜን የሁልጊዜው ፍላጎቷን ስላሳካውላት ምን ያክል እድለኛ ወንድ እንደሆንኩኝ እያሰብኩ ነበር። እሷ ግን ልክ ከፊት ለፊቴ ዘወር አለችና ከፊት ለፊቷ ተንበርክኬ ጥያቄውን ሳቀርብላት ቃል ካፏ ሳይወጣ ወደ ጓደኞቿ ዞረችና ከት ብላ ሳቀች። ጓደኞቿም አላስቻላቸውም፣ አብረዋት ሳቁ። ግራ ገባኝ ምን እየተካሄደ እንደሆነ። እኔ ከተንበረከኩበትኝ ሳልነሳ የሁሉንም አይን በየተራ እያየሁ ምንድነው ፋሲካ ታገቢኝ አለሽ ብዬ እየጠየኩሽ ነው እኮ አልኳት። እሱ እኮ ነው ያሳቀኝ። አየክ አደረኩት። ፊት ለፊቴ አንበረከኩ። ይችን ቀን ለማየት አመት ከምናምን መጠበቄ ራሱ ቆጭቶኛል፣ ግን አደረኩት፣ አንበረከኩ ብላ በእልህ እየተናገረች እንባዋ ከአይኗ ጠብ ጠብ አለ። ጓደኞቿ
እኔን በግልምጫ እያነሱ እየጣሉ እሷን አየሽ አይደል አንቺ አውርተሽ አልተውሽውም አሳክተሽዋል እኮ ጀግና ነሽ በቃ ለምን ታለቅሻለሽ እያሉ ይዘዋት ወጡ። እኔ ነገሩ ሁሉ ህልም እየመሰለኝ ዝም ብዬ እናቴን አይኗን እያየሁኝ ቆምኩኝ። ወዲያውኑ ተመልሳ መጣችና ለሌላ ጊዜ ግን ሰዎች ላይ አትበጣጠስ፣ ምድር ላይ ያለሁት ወንድ እኔ ብቻ ነኝ አትበልሽ፣ የምድራችን ባዶ ወንድ አንተ ነህ ብላ ተመልሳ ወጣች። እኔ እየሮጥኩኝ ተከተልኳትና ምን እያወራች እንዳለ ጠየኳት። ላንተ ማብራራት የለብኝም ምክንያቱም አንተ ለኔ ምንም ነህ ብላ ጥላኝ ወጣች። የሚተናነቀኝን እንባ ዋጥ አድርጌ ወደ ቤት ተመልሼ ገባሁኝ። እናቴ መሬት ላይ ወድቃ ከበዋትኝ እያረጋጓትኝ አገኘኋቸው። እሷ ዝም ብላ ታለቅሳለች። እየሮጥኩ ሄድኩ። እማዬ እያልኩኝ ከወደቀችበት ለማንሳት ስሞክር ልጄ በሰው ፊት አዋረደችው አይደል? እኔ በአይኔ ሙሉ ለማየት የምሳሳልህ ልጅን ሰው ፊት አንበርክካ ጥላ ሄደች። ምን አድርጋት ነው ልጅ? አንተ ለሰው ክፉ አታስብም? ምን ሰይጣን አሳስቶ ነው? ምን ጥፋት ሰርተህ ነው? እያለች እያለቀሰች እናቴ ንግግሯን ስሰማ እኔ እንባዬ እየተናነቀኝ አብሬያት ማልቀስ ጀመርኩኝ። አንስተን ወደ መኝታ ቤት ወሰድናትኝ። አስተኛናት። ዶክተር ልጥራ ወይም ሐኪም ቤት ልውሰድሽ ስላትም አሻፈረኝ ስትለኝ ምንም ማድረግ አልቻልኩኝም። ጓደኞቿንም ምንም አታደርጉም ሂዱ በቃ ብያቸው መቆየት ቢፈልጉም አስኬድኳቸው። እኔ ከእናቴ አጠገብ ቁጭ ብዬ 10 ትንፋሿን ቼክ እያደረግኩኝ ተቀመጥኩኝ። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ቸር ሰንብቱልኝ።